ድምፃዊ አንዱዓለም ጎሳ ድጋሚ ቀነኒን ገድሏታል። ባወጣው ሙዚቃ ብዙዎች ቅሬታ ያሰሙበትና ያቀረበበት ይገኛል። ያዳሉ አናባቲ ኃይለ ገብረስላሴ የኑሮ ውድነት እኔም ጋር ደርሷል እያለን ይገኛል። ውጪ ድረስ ሄደው ማጥናት መቻል አለባቸው። እዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ ሐዋሳ ሰሞኑን በጎርፍ ምክንያት እያለቀችና ህዝቦቿ አለቀን ድረሱልን ሲሉ ተሰምቷል። እነዚህንና ሌሎች መረጃዎችን በዛሬ ቪዲዮ አካትቼ መጥቻለሁ ማለት ነው። እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ይህን ትኩስ ወሬ እንድትሰሙ ጋብዛችኋለሁ። ለዚህ ቻናል አንድም ሰው አዲስ እንዳይሆን ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮአችን እንሄዳለን። ለመንገድ ግብር ልትከፍሉ ነው የተባለ ነው። ሹፌሮች ምን ታስባላችሁ? ወይስ እግረኞችንም ይመለከታል ይህ ጉዳይ? መንግስት ሰሞኑ ያወጣ ያለው አዳዲስ ህጎች በጣም የሚያስገርሙ ናቸው። እስኪ ምን እንደምትል አብረን እንመልከት። ሰበር ለመኪና ባለቤቶች በሙሉ ግብር ልትከፍሉ ነው። መንግስት ባሰራቸው መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ከዚህ በኋላ ዓመታዊ ግብር ሊከፍሉ መሆኑ ነው እየተነገረ የሚገኘው። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ እንደተናገሩት ከሆነ በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ ግብር ይከፍላሉ። ይህ ግብር የሚጣለው በተሽከርካሪው ባለቤት ላይ መሆኑንም አስረድተዋል። በተጨማሪም ደግሞ ይህ ግብር የሚጣለው በዓመታዊ ምርመራ ወይም ደግሞ ከቦሎ ጋር ተያይዞ ሊመጣ የሚችል ግዴታ እንደሆነ ጭምር ነው እያስረዱ የሚገኙት። ከፍተኛ ጭስ የሚለቁ ወይም ደግሞ አሮጌ መኪኖች ከፍተኛ ግብር የሚከፍሉ ሲሆን በተመሳሳይም ደግሞ አዳዲስ መኪኖች ዝቅተኛ ግብር ይከፍላሉም ተብሏል። ይህ ነገርም ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ይቀርባልም ተብሏል። ይህ ነገር የሚጸድቅ ከሆነ በየዓመቱ በመንግስት በተሰሩ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ዓመታዊ የሆነ ግብር ይከፍላሉ ማለት ነው። በዚህ ጉዳይ ላይ አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። ሀሳብ ካላችሁ ኮሜንት ሴክሽን ክፍት ነው። እስከምመለስ ድረስ ግን ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ቆይታ ይሆናላችሁ። ፋሚሊዎች እንደሰማችሁት ነው። መንግስት በቃ ማያመጣው ነገር የለም ብሎ እኛንም ለተራመድንበት ለረገጥነው መሬት ግብር ማስከፈሉ አይቀርም። በዚህ ሁኔታ ከቀጠልን ወዴት እየሄድን ያለ ነው? ጭራሽ ኑሮ ውድነቱ ሌላ ሌቭል ደርሷል። መንግስት ግን አሁንም በቃ ከኛ ብር የሚቀበልበትን ከኛ ብር የሚዘርፍበትን ነው የሚፈልገው። እና እስኪ ምን ታስባላችሁ ስለዚህ ሀሳብ? እና ለሹፌሩ ጓደኛችሁ ወይም ራሳችሁ ሹፌር ከሆናችሁ ለመኪናው ባለቤት ሰውዬ ይሄን መረጃ አድርሱት። ካልሰማ መንግስት በሰራው መንገድ ላይ ብሏል። ሌላ መንገድ ያለ አይመስለኝም። ሁሉንም መንግስት የሚሰራቸው አስፋልቶች መንገዶች ናቸው። እና እስኪ እንቀጥላለን አብረን። ምን እንደሚሆን አናውቅም። እዚህ ሀገር ከፍቷል ሰሞኑን። ኧረ ወይኔ ደግሞ ኮንፊደንሱ እኮ ነው የሚገርመኝ። ምንም እንዳልተፈጠረ በቃ ዘና ብሎ ተነስቶ መጣ። ግን እንደዚህ አይነት ቪዲዮ የሚሰሩ ሰዎች ግን በቃ መሞቻ ጥሩ ይመስለኛል። በቃ ሄዶ እኮ እዚህ ጋር ቢሰበረው ምንድን ነው የሚወጣው? ለቀለለ ቫይራል ምናምን ብሎ ወጥቶ ሰርቶ ሊሆን ይችላል። ግን ተጠንቀቁ ለራሳችሁ ስትሉ። ግን አንደኛ ናንተ ምንም አለመሆኑና ሌላ ሌብል ናንተ። አረ ሊደግም እኮ ነው ያፍርም ሄደው ድጋሚ እንዳይደግም ነው የምፈራው። አስቸኳይ ነው፣ ክረምቱ አጭር ነው ተብሏል። መረጃውን ልንገራችሁ። ይህንን መልእክት ፎሎና ሼር በማድረግ የወገኖቻችንን ህይወት እንታደግ። በዛሬው ዕለት የኢትዮጵያ ሜትሮሎጂ አስቸኳይ የጥንቃቄ መልእክት ለሁሉም ኢትዮጵያውያን አስተላልፏል። በመጪው ነሐሴ ወር የሚከሰተው የኤልኒኖ ክስተት የክረምቱን ዝናብ በከፍተኛ መልኩ እንደሚጎዳው ተነግሯል። በተለይም በሰሜን በትግራይና በአንዳንድ የአማራ አካባቢዎች ዝናቡ ቀደም ብሎ የመቋረጥ እድሉ ሰፊ ነው የተባለ ሲሆን ማህበረሰቡና አርሶ አደሮች በአጭር ጊዜ ሊደርሱ የሚችሉ ሰብሎችን እንድትዘሩና የውሃ ማከማቸት ስራዎችን ከወዲሁ እንድትሰሩ አስቸኳይ ጥሪ ለመላው ኢትዮጵያውያን ተላልፏል። ይህንን መልእክት ለሌሎች እንዲደርስ ፎሎና ሼር አድርጉት።
እንግዲህ ወገኖች የት አካባቢ እንዳላችሁ አላውቅም። እኔ ግን ያለሁት ሐዋሳ ነው እና ሰሞኑን ሐዋሳ በቃ በጎርፍ ተጥለቅልቃለች ማለት ይቻላል። ብዙ ቤቶች እየወደሙ፣ ብዙ ሰዎች የተቸገሩ፣ ቤታቸው እየፈረሰ፣ አጥራቸው የፈረሰ፣ ገበያ ውስጥም ደግሞ ያለው ሊሸጡ የወሰዱት እቃ ሙሉ የተበላሸባቸው የጠፋባቸው ተቸግረዋል። እና አብዛኛዎቻችን ይህ ነገር በጣም እያሳሰበን ነው። እኛው ለበቃ ሰሞኑ በቃ ምን አይነት ቅጣት ውስጥ እንዳለን አናውቅም። ሐዋሳ ሁላችሁም በየእምነታችሁ ወደ ፈጣሪያችሁ ጸልዩ። ያለን አማራጭ እሱ ነው። ለነገሩ እዚህ ሀገር በቃ የሚሰሩ ወንጀሎች፣ የሚሰሙ ዜናዎች በቃ እንኳን ጎርፍ ሌላም ነገር ሁላ ፈጣሪ ሊያደርግብን ይችል ነበር። ሰው አይደለም ፈጣሪ። የምሕረት አምላክ ስለሆነ ምሮም ድጋሚ እድል ሊሰጠን ይችላል። እና አሁን እንደሰማችሁ ዜናው ላይ ነሐሴ ወር ነው አሁን ያለ ነው ሐምሌ ነው እና ሐምሌ ውስጥ እንዲኮነ ቀጣይ ላይ እየባሰ እንደሚሄድ እና ከአሁኑ ማጠራቀሚያዎችን አዘጋጅታችሁ ቶሎ የሚደርሱ እህሎችን ዝሩ። ምክንያቱም የሚመጣው ውሃ ለእህል በቃ ውጤታማ የሚኮንበት አይደለም፣ የሚያጠፋ የሚጨርስ ውሃ ነው እየመጣ ያለው እና ይህን ዜና ሼር አድርጉ። ገበሬ አብዛኞቻችን እዚህ ሀገር ያለነው ወደ ገጠሩም አካባቢ የሚመጣው ምግብ ከዛ ስለሆነ ለገበሬ ጓደኞቻችሁ ወይም ለምታውቁት ሰው ሼር አድርጉ። ይሄ በጣም ጥብቅ የሆነ መረጃ ነው። አሁንም እንቀጥላለን። ከጓደኛዬ ጋር ድብቅ ፍቅር ጀምራል በማለት የገዛ ባለቤቷን በመጥረቢያ በመምታት የግድያ ሙከራ የፈጸመችው ግለሰብ በእስራት ተቀጣች። አለሚቱ በሻኪሶ ከተማ በትዳር እንግዲህ ከባሏ ጋር 3 ዓመት ቆይታለች። ለምትቀርባት ጓደኛዋም እንግዲህ ባሌን ጠርጠሩ ያለው ውጭ ይላል በማለት ተነግራታለች። የአለሚቱ ጓደኛ ሚን ከሰማች በኋላ እንግዲህ የአለሚቱን ባል ለማጥመድ ብዙ ሲስተሞችን ትጠቀማለች። የአካባቢ ሰዎችም እንግዲህ ለአለሚቱ እንዲህ ብለው ይነግሯታል፣ ባልሽ አንቺን ትቶ ጓደኛሽን ሊያገባ ነው ብለው ይነግሯታል። ይበልጥ ደግሞ ጥርጣሬዋን እውን እንዲያደርግላት አንድ ቀን ከጓደኛዋ ቤት ሲወጣ ታየዋለች። ታዲያ ጠብቃ ምሽት ላይ ሲተኛ በመጥረቢያ 2 ጊዜ ጭንቅላቱን ትለውና ገድያለሁ በማለት ከአካባቢው ትሰወራለች። ነገር ግን እሷ አልሞተም ነበረ። ከጥቂት ደቂቃ በኋላ ድረሱልኝ በማለት ወደ ሆስፒታል ሄድና ይተርፋል። ነገር ግን ከባድ የአካል ጉዳት ይደርስበታል። ታዲያ እሷም ከሻኪሶ ከተማ ወደ ነጌሌ ቦረና አንድ ሆቴል ውስጥ ትደበቃለች። ፖሊስም እንግዲህ ተከታትሎ በቁጥጥር ስር አውሏት በ12 ዓመት እስር እንድትቀጣ ወስኖባታል። ሰዎች ያው እንደሰማችሁት ነው። ወንጀል እዚህ ሀገር ያው የተለመደ ነው። ከሌላው አንጻር ይሄ እንደውም ኖርማል ወንጀል አለ። በቃ ዝም ብሎ የሆነ መርፌ ሰርቆ የገባ ወይም የሆነ ነገር አድርጎ የገባ ሰው ማለት ይቻላል። እና ምን አይነት ዜና የሰማን እንደሆነ የሚያስገርም ገና ላልተረጋገጠ ነገር ቢያንስ እኮ ፍንጭ ቢኖራት እንኳን ለመግደል እንዴት ነው ሰው እኔ እጃቸው እንዴት ነው የሚታዘዝላቸው ሰው ለመግደል? ፈሩ ነፍስን የፈጠረው ፈጣሪ የሚያጠፋው ሰው ስልጣን ያለው ለሱ ብቻ እኮ ነው። በቃ ሰው በቃ በጣም እዚህ ሀገር ህጉም በጣም መላሸቁን መላላቱን የሚያሳይ ነገር ነው። ምክንያቱም በየቀኑ በየሰዓቱ አዲስ መረጃዎች አዲስ ወንጀሎች ነው። ሰሞኑ የምንሰማቸው ወንጀሎች ደግሞ በቃ ሚዘገንኑ አሉ። በቃ ቅጣቱ ከፍ ይደረግ። ምንድነው 12 ዓመት አሁን ሰው ገለው ነፍስ አጥፍታ 12 ዓመት ምንድነው? አሁን ቻይና ሀገር እንዳለው እኮ የሆነ እንትን ከባድ ህግ ቢመጣ አንድም ወንጀል እንደዛ ይስፋፋም ነበር። እና እንደዛ ምንም ማድረግ አንችልም። በዚህ ሀገር ያለን ሰው ግን ዕጣ ፈንታችን ምን እንደሆነ ያሳስበኛል። በቃ መንግስትም ሌላ እንትን ያ ነገር በጣም ያሳስበኛል። ህጉ ከዚህ በላይ ጠበቅ ቢል ጥሩ ነው። እስኪ እሷ ያደረገችው ድርጊት ጥሩ ነው ልክ ነው? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፋሚሊዎች አሁንም ከኔ ጋር እንዳላችሁ እርግጠኛ ነኝ። እየተከታተላችሁ እንደሆነ እናንተም ላይክ በማድረግ አበረታቱኝ። ያለ እናንተ ማንም የለኝም። እናንተን ይዤ ነው የጀመርኩት፣ እናንተን ይዤ እጓዛለሁ ማለት ነው። ወደ ፍጻሜው አብረን እንደርሳለን። የዚህ ቻናል ቤተሰብ ሁኑ። እንቀጥላለን። ወገን ይህ የምትመለከቱት ሌላ ሀገር አይደለም፣ እዚሁ ኢትዮጵያ ሀገራችን ውስጥ ነው። ሰሞኑን
የት ቦታ ካላችሁ ከላይ እንደምታነቡት ሐዋሳ ነው። ሐዋሳ ግን ዛሬ ምንድን ነው የተፈጠረው ይላል። ከላይ እንደምትመለከቱት ከባድ ነው። እኔ እንጃ እንደዚህ አይነት ጎርፍ አይተን አናውቅም። ሐዋሳ ያለን ልጆች አብዛኞቻችን ይሄ ለእኛ የመጀመሪያችን ይመስለኛል። ከዛ ባለፈ ደግሞ ንፋሱ በጣም ነው የሚያስፈራው። እዚህ ያላችሁ ሰዎች ትረዱናላችሁ። አዲስ አበባም እንደዚህ አይነት ነገር እንዳለ አንዳንዶች ሲያወሩ ሰምቻለሁ። ግን የሐዋሳ ይብሳል። በቃ አንዳንዱ ህንፃዎችን መስታወት እያፈራረሰ ነው። እኔ እንጃ ከባድ ነው። እስኪ ሙሉውን ቪዲዮ እንመልከተው። በልየ 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 አሞራ እንዳይበላኝ ላንቺ ብዬ ሰዎች እንደተመለከታችሁት ነው። አይታችኋል። ጭራሽ በረዶም አለው። በረዶ የቀላቀለ ዝናብ ባለፈው ከትናንት ወዲያ እንደዛ ዘንቦ ነበረ። በጣም አስጊ ሁኔታ ላይ ያለ ነው። እስኪ ሐዋሳ ያላችሁ ሰዎች ምን የተለየ ነገር አጋጠማችሁ ወይም ተመለከታችሁ? እስኪ ኮሜንት ላይ አስቀምጡልኝ። ጥንቃቄ ብናደርግ ይሻላል። በቃ በተለይ ከ11 ሰዓት ወደዛ ነው ዝናቡ እየዘነበ ያለውና ሌላ ቦታ ላቀም ነው። ለምሳሌ ከሐዋሳ ውጭ ያሉ ቦታዎች አሉ። እነዛ ስንት ሰዓት እንደሚዘንብ ባላቅም፣ ግን ሆኖ በዛ ሰዓት እንቅስቃሴ የምታደርጉ ሰዎች በሞተርም ይሁን በቃ ውጭ ያላችሁ ሰዎች ተጠንቀቁ። የምትቆሙበት የምትጠለሉበትን ቦታ እያያችሁ ቼክ እያደረጋችሁ እንትን በሉ። ፖሎች እየወደቁ ቤቶች እየፈረሱ ስለሆነ ለእናንተም አደጋ ነው። ይህ የአንዱዓለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ይህ ቪዲዮ ሶሻል ሚዲያው ላይ ከተለቀቀ በኋላ በርካቶች እየተነጋገሩበትም ይገኛል። ቪዲዮውን እስከ መጨረሻው እዩትና ቪዲዮ መቼ ነው የተቀረጸው የሚለውን መጨረሻ ላይ እነግራችኋለሁ። ይህ የተመለከታችሁት ቪዲዮ የተቀረጸው በ2025 በፈረንጆቹ ነው። ማለትም ከአንድ ዓመት በፊት ማለት ነው። በአራተኛው የሃጫሉ ሁንዴሳ አዋርድ ላይ አንዱዓለም ጎሳ በምርጥ ሙዚቃ አልበምና በተለያዩ ዘርፎች የሃጫሉ ሁንዴሳ አዋርድን አሸንፎ ነበር። ታዲያ ካሸነፈ በኋላ በማኔጀሩና በጓደኞቹ በኩል እቤት ይዘውለት ሲሄዱ ይሄ ቪዲዮ ተቀርጾ ነበር። ታዲያ ይህ ቪዲዮ የሚያሳየው ያኔ ጓደኞቹና ማኔጀሩ ሽልማቱን ይዘውለት ሲሄዱ የነበረው ሪያክሽን የሚያሳይ ቪዲዮ ነው። ፋሚሊዎች እንደሰማችሁት ነው። አንዱዓለም ጎሳ በቀነኒ ሞት ምክንያት ያወጣው አዲስ ዘፈንም አለ። በዚሁ ልነግራችሁ የምፈልገው ቅድም መግቢያ ላይ እንደተናገርኩት እና ብዙዎችም የተነጋገሩበት እያወሩበት ድሮ ይበልጥ ደግሞ ጥል እያስነሳ ያለ ይመስለኛል። አሁን ደግሞ ይሄ ቪዲዮ ከዛ ጋር የሚያያዝ ሳይሆን ሃጫሉ አዋርድ ላይ ተገኝቶ የወሰደውን ሽልማት ደስታውን እየገለጸ ይገኛል። ጓደኞቹ እስከ ቤት ድረስ ሄደው ያሳዩት ወይም የለቀቁት ቪዲዮ ነው። ስለዚህ ምን አሁንም አለ የቀድሞ ዜና እንዳለ ሆኖ ይሄ ለብቻው ያለ ቪዲዮ ነው። አንዱዓለም ጎሳን አብዛኞቻችሁ በስራዎቹ እናውቃለን። ከዛ የሚበልጥ ደግሞ በቀነኒ ጉዳይ ላይ ስሙ ሲነሳ ነበር። ያን ነገር እስካሁን ፍትህ አላገኘም። የቀነኒ ቤተሰቦችም የተነጋገሩበት ይገኛሉ። እና እስኪ ስለዛም አዲስ መረጃ አለ። አብራችሁን ቆዩ። ውጭ ድረስ ሄደው ማጥናት መቻል አለባቸው። እኔ የዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በዝቶብኛል። ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2-3 ሚሊዮን ስትጠየቅ ዲያ ወደምንት ያው ከላይ እንደምትመለከቱት ፒኦቪ ኃይሌ ከበደውን ኑሮ ነው እኔን ተሸከም የምትሉት እውነት ነው ፋሚሊዎች።
እና ኃይሌ ሁላ ኑሮ ከብዷቸዋል። ከንግግሩ እንደምትሰሙት ኃይሌ ሁላ እንደዚህ የተቸገረ ባለበት ሰዓት እኛ እንዴት ብለን ነው ድሆቹ አቅመ ደካሞቹ ይሄን ኑሮ ተሸክመን ምን ኖረው? የኛ በቃ በፈጣሪ ታምር ነው እንጂ እንደነሱ ቢሆንማ ድሮ አልቀን ነበር። እና ምን ትላላችሁ እስኪ? የኑሮ ሁኔታው ምን ላይ ደርሷል? ምን አይነት ሁኔታ እንዳላችሁ ኮሜንት ላይ አስቀምጡልኝ። ኃይሌ እስኪ በዚህ አጋጣሚ ሼር አድርጉለት። ቢያንስ እስኪ በዚህ እንኳን ይለፈልኝ። ኃይሌ ይመጃ እንደዚህ አይነት ሴቶች አሉ እንዴ? ጉልቤ የሚባሉ ወይም ወንዳ ወንድ የሆኑ ቺኮች አሉ። በቃ በራሳቸው ሲጀናጀሩ በራሳቸው በቃ ያዙ ይልቀቁ የሚሉ ቺኮች አሉ። እንደዚህ አይነት ቺኮች ቢኖር ጥሩ ነበር በአሁኑ ሰዓት። ጭራሽ ፍጨትም አለው። እንግዲህ በዛ የምታውቋን ሰው ካላችሁ ጠንቀቂ ያላችሁ ነው። ከፍቷል፣ ጠለፋ ጀምረዋል ሴቶቹ የተባለ ነው። እና ጥንቃቄ አድርጉ ወንዶች። ለማንኛውም ይፈጃል። ይህ የአንዷለም ጎሳ አዲሱ ዘፈኑ ነው። ብዙዎችን ለሁለት ከፍሎ እያጨቃጨቀ፣ ለሁለት ባይባልም በቃ አብዛኛው ሰዎች ድጋሚ ቀነኔን ይቅርታ ገድሏታል በዚህ ሙዚቃ። አሁንም ድጋሚ ቢዝነስ እየሰራባት ነው እያሉ የሚገኙ አሉ። እኔ እንጃ ለመፍረድ ባንቸኩል ጥሩ ነው። ግን እስኪ ሙዚቃውን ኦሮምኛ የምትችሉ ሰዎች ካላችሁ እስኪ በዚሁ እግረ መንገድ ምን እያለ እንደሆነ ሀሳቡን ኮሜንት ላይ አስቀምጣችሁልኝ ይለፉ። እስኪ የሚባለው ነገር እውነት ነው ወይስ አሁንም በቀነኔ ላይ እየሸከለባት ድራማ የሰራባት ነው የምትሉ ካላችሁ እስኪ ስለዚህ ነገር የምታውቁትን ኮሜንት ላይ አስቀምጡ። እኔም በዛው ልማር፣ እኔም ልስማበት በዚያው። ቀጣይም ሌላ ቪዲዮ ካለ ምሰራላችሁ ይሆናል። እስኪ ትንሽዬ እንስሙ። ሰዎች እንግዲህ እንደሰማችሁት ነው። ሙሉውን ከፈለጋችሁ ዩቲዩብ ቻናሉ ላይ ሄዳችሁ ማግኘት ትችላላችሁ። ኦሮምኛ እኔ ያን ያህል ስለማልችል ነው። ዘፈኑ ሀሳቡ ምን እንደሆነ አላቅም። አንዳንድ ሰዎች ግን ሰምተው ይሁን አላቅም ሀሳብ እየሰጡበት ይገኛሉ። ከቲክቶክ መንደር ሰሞኑ እየተዘዋወረ የሚገኝ ነው። እስኪ ምን ታስባላችሁ? ድጋሚ እየሰራባት ነው? ድጋሚ የተጫወተባት ነው የምትሉ አላችሁ ወይስ ይህ ነገር እውነት ነው? ወይስ ዘፈኑ ሌላ ሀሳብ አለው? እናንተ ኦሮምኛ የምትችሉ ሰዎች ሼር አድርጉላቸው። የምታዩ ሰዎች ካላችሁ አስቀምጡልኝ፣ እስኪ አብራሩልኝ። ይህ ነገር ማወቅ ስለምፈልግ። ሀያ ኢትዮጵያዊ ተጫዋቾች ጠፉ ይላል። ኧረ ወይኔ! እንደ መጥፋት ያው የተለመደ ነው እዚህ ሀገር። ከዚህ ሀገር ወደ ሌላ ሀገር ሲሄዱ
እንደሚታወቀው አንዳንዱ እዛው ይቀራል የጠፋ ማለት ነው። እና ይሄ ነገር ለኛ አዲስ አይደለም፣ ግን ሀያውም ሲጠፋ በጣም የሚያስገርም ነገር ነው። ከዚህ በፊት ኢትዮጵያ ቡና ተጫዋች እንደሚታወቀው ሄዶ በዛው ቀርቷል፣ ጠፍቷል ማለት ነው። አሁን ደግሞ ሀያውም ሙሉ ጭራሽ በእኛ ህጻናትም ትላልቆችም አሉ። ይመቻቸው ግን ምን ያድርጉ መቼስ ያለውን አጋጣሚ እድል የማይጠቀም ሰው መቼስ ወንድ አይባልም። እኔ በቃ እንደው አድንቄያቸዋለሁ። ይሳካላቸው ብቻ እዛ ሆነው ያው ነው። ለነገሩ ቲም ነው መሰለኝ ባለፈውም የሆነ ቲም በስዊድን 24-25 ለባዶ ነው የተሸነፈው። እግር ኳስ ለእኛ ነው በቃ ኢትዮጵያ በሩጫ ብቻ ብትሳተፍ እንጂ እግር ኳሳችን የሞተ ነው። እና ሄደው እስኪ ላይፋቸውን ይቀይሩበት እነሱ ነው። ያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውን እናም መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን ይከታተሉ። ፋሚሊዎች እንግዲህ እንደሰማችሁት ነው። እንደዚህ አይነት እድሎችን የምታገኙ ኢትዮጵያውያን ተጠቀሙበት። ሌላ ምንም አልላችሁ። መቼስ ይሄ ነገር እዚህ ሁኔታውን እያያችሁት ነው። ለምንም የማይሆን ነገር ነው። ጥቂት የሚባሉ ሰዎች ብቻ ናቸው የተቆጣጠሩ ያሉት። እነሱም ማን እንደሆኑ እኔ አሁን መናገር የሚጠበቅብኝ አይመስለኝም። እና ይመቻችሁ በድጋሚ። እስኪ ፋሚሊዎቻችን የዛሬ ቪዲዮ እንዴት ነበር? ሀሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጁት ቪዲዮ እነዚህን ይመስላሉ። ሰሞኑ የጠፋው ነው ብቅ እላለሁ ማለት ነው። እናንተም ምን ይሻሻል ምን ይጨመር ኮሜንት ላይ አስቀምጡልኝ። ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ እስከምንገናኝ ባይ ባይ።